ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ዛሬ በጌታ ቀን ማለትም እሁድ ከቅዳሴ በኋላ እንደተለመደው እንደዚህ በነጠላ መተናል። እኔ የምለው ቅዳሴ ላይ ሆነን የራሳችንን ጸሎት መጽሐፍ ክፍተን ምናምን የምንጸልይ ሰዎች ምናችንን ነው የሚያምን? ይህ ህመም ይመስለኛል። ቅዳሴ ላይ ተሆኖ የራስ ጸሎት ተከፍቶ በፍጹም አይጸለይም፣ አይነበብም። ቅዳሴ ማለት ልክ ቅዱስ ዮሐንስ አፈወርቅም እንደሚናገረው በዚህ በኤፌሶን መልእክት ምዕራፍ 1ን በተረጎመበት ሆሚሊው ላይ አይ ቲንክ ሆሚሊ 3 ላይ ምን ብሎ ይናገራል? በቃ ቅዳሴ ላይ በዛ በአልታሩ ዙሪያ ስንሰበሰብ፣ በዛ በመሰዊያው ዙሪያ ስንሰበሰብ ቅዱሳን መላእክት ይገኛሉ፣ ንጉሱ ይመጣል፣ ጌታችን ኢየሱስ እዛ ቅዳሴ ላይ ክርስቶስ አለ። ክርስቶስ የሌለበት ቅዳሴ ጭራሽ አይኖርም እና ጌታችን ኢየሱስ እዛ ጋር ይገኛል። እኛ ሁላችን ደግሞ ተሰብስበናል። ልባችንን ንጹህ አድርገን በአንድ ልብ ሆነን አንድ ላይ የምንቀድስበት የምናስቀድስበት ወይም የምንጸልይበት ትልቅ የሆነ የአምልኮ ስርዓት ነው ቅዳሴ። እና እዚህ ቅዳሴ ላይ ሁላችንም የየራሳችንን ይዘን እኔም የራሴን አንተም የራስህ ምን እንደዛ ብትንትን ያለ ጸሎት የምንጸልይበት አይደለም። በአንድ ልብ ሆነን ክርስቶስ እዛ ጋር ተገኝቷል። አስቡት፣ ከቅዱሳን መላእክት ጋር አንድ ላይ ሆነናል እና እንደዚህ አይነት ቅዳሴ ውስጥ ነው እየገባን ያለ ነው እና በቅዳሴ ሰዓት ተይዞ አይነበብም ነው። ያው ዛሬ እንግዲህ ምንድነው ዳግማዊ ትንሣኤ እያልን እንግዲህ የሚጠራው ቀን ላይ ያለ ነው። ምንድነው ጌታችን ኢየሱስ ዳግም የተነሳበት ሳይሆን ዳግም የታየበት ነው። ለሐዋርያቱ ዳግመኛ በተዘጋ በር ገባና ሰላም ለእናንተ ይሆናል። ስለዛ እሱን እያሰብን እግረ መንገዳችንን ደግሞ የተዘጋ ልብ አለን አይደለ? በብዙ ነገር በዓለማዊነት በኃጢአት ምናምን በጣም የተዘጋ ልብ አለን ብዙዎቻችን እና በዛ በተዘጋው ደጃችን ግን ጌታችን እንደው በምህረቱ በቸርነቱ ገብቶ ሰላም ለእናንተ ይሁን ብሎ ለዚህ ልባችን ደግሞ ሰላሙን እንዲያሳርፍበት የምንማጸንበት ቀን ነው። ይቆየን።